በጀርመን ማግደቡርግ ከተማ የሚገኙ በስደተኞች ባለቤትነት የሚንቀሳቀሱ የንግድ ድርጅቶች ዛሬ አድማ መጥተዋል። ለሰዓታት የቆየው አድማ ሰበቡ በቀኝ አክራሪነት የተፈረጀው ኤፍዲ ፓርቲ በህዝብ አስተያየት መስጫዎች ላይ የበላይነት እያሳየ መምጣቱ ነው። በዚሁ አድማ ላይ ምግብ ቤቶች፣ የውበት ሳሎኖች፣ ሱቆችና ሌሎችም 150 ገደማ የሚሆኑ የንግድ ተቋማት ተሳትፈዋል። በተጨማሪም አንዳንድ በጀርመናውያን የሚመሩ የንግድ ድርጅቶችም በዚሁ ተቃውሞ ላይ እንደሚሳተፉ አስታውቀዋል። ከስራ ማቆም አድማው ጎን ለጎንም ዛሬ ጠዋት በዛክሰን አንሃልት ክልላዊ አስተዳደር ምክር ቤት ፊት ለፊት ትልቅ የተቃውሞ ሰልፍ ተካሂዷል። ከሰልፉ አዘጋጆች መካከል አንደኛዋ ለዶቼ ፕሬስ ኤጀንሲ በሰጠችው አስተያየት የንግድ ቦታዎቻችንን በመዝጋት በዘረኝነትና በፋሽዝም ላይ ግልጽና ጠንካራ መልእክት ማስተላለፍ እንፈልጋለን ብላለች። አስተባባሪዋ አክላም የኤፍዲ ፓርቲ አባላት ለማህበራዊ ችግሮቻችን ሁሉ ስደተኞችን በመክሰስ ዘረኝነትን ያፋፍማሉ ስትልም ወንጅላለች። ተቃዋሚዎቹ ህዝቡ የኤፍዲን ፖለቲካዊ አቋሞችና የፓርቲውን ፕሮግራም በጥበብና በጥልቀት እንዲመረምር ጥሪ አቅርበዋል። በዛክሰን አንሃልት ክልላዊ አስተዳደር መጪው ሴፕቴምበር 6 የምርጫ ቀን ነው። በጀርመን የሀገር ውስጥ ደህንነት ኤጀንሲ ቀኝ አክራሪ ተብሎ የተፈረጀው ኤኤፍዲ ፓርቲም ሰፊ የህዝብ ድጋፍ እንዳለው አስቀድመው የተሰበሰቡ የአስተያየት መስጫ ጥናቶች ያሳያሉ። በምርጫው ፓርቲው ካሸነፈ ደግሞ የጀርመን የፖለቲካ ምህዳር ላይ ከፍተኛ ለውጥን ሊያስከትል ይችላል እየተባለ ነው።